የመጀመሪያው ካሸር ኢትዮጵያ ውስጥም አፍሪካ ውስጥም ሌሎች ቦታም በጣም ብዙ ካሸሮች በስራው ላይ ተንሰራፍተዋል። ነገር ግን ከጥቂት አመታት በኋላ ይሄ አሁን የምንጠቀምበት ወረቀት ብር እየጠፋ ሲሄድ አብዛኛው ነገር ሰልፍ ቼክአውት ነው የሚሆነው። ይሄ ማለት ምንድነው? ብዙ ሱፐርማርኬቶች ላይ ሰልፍ ቼክአውት አለ ማለት ሰልፍ ቼክአውት ማለት የሱፐርማርኬት እቃ ትወስዳላችሁ የምትፈልጉትን ራሳችሁ ከጀርባው ላይ ኪዋር ኮድ አለ እስካን ታረጋላችሁ በካርዳችሁ ትከፍላላችሁ ማለት ነው። ካልከፈላችሁ በር ላይ ሴንሰር አለ አያስወጣችሁ። የትም ቦታ ብትሄዱ አሁን ከጥቂት አመታት በኋላ በተለይ ደግሞ መጠርጠር ያለባችሁ ምንድነው? ይሄ ነገርማ አይሆንም ብላችሁ እርግጠኛ ነኝ እዚህ ኮሜንት ላይ እንደምትጽፉ ነገር ግን ይሆናል፣ እርግጠኛ ነኝ ይሆናል። ለምን እንዳልኳችሁ ታውቃላችሁ? አሁን የምንጠቀምበት ይሄ የወረቀት ብር እየጠፋ በሄደ ቁጥር ሰልፍ ቼክአውት ይመጣል። እንዲሁም ደግሞ አዲስ አበባ ላይም ካያችሁ ለምሳሌ ስኩተሮች ሊሆኑ ይችላሉ። አሁን ስኩተሮች ጠባቂ የላቸውም። ኪዋር ኮዱን እስካን ታረጋላችሁ፣ ትነዳላችሁ፣ በፈለጋችሁበት ቦታ ታስቀምጣላችሁ። የተለያዩ ሱፐርማርኬቶች ከሄዳችሁ ስቲል ነው አሁን ሰዎች አሉ። ነገር ግን ከጥቂት ጊዜ በኋላ የተለያዩ ማሽኖች አሉ። ለምሳሌ እኔ ዱባይ ማቃቸው በጣም ብዙ ማሽኖች አሉ። እነኛ ማሽኖች ሲመጡ ምንድነው ሳትከፍሉ ከወጣችሁ በር ላይ ይጮዋል። ይሄ ማለት ምንድነው የግድ ከፍላችሁ መውጣት አለባችሁ። አሁን ቪዛ ካርዶች ኢትዮጵያ ውስጥ ደስ በሚል ሁኔታ በጣም ብዙ ባንኮች ኢንተርናሽናል ቪዛ ካርዶችን እንዲሁም ደግሞ ኢንተርናሽናል ማስተር ካርዶች እየተጀመሩ ይሄ ተጀመረ ማለት ጋይስ ጫወታው ኮምፕሊትሊ ነው የሚቀየረው። ስለዚህ ካሸሮች ካሁኑ ሌላ ተጨማሪ ፊልድ መሞከር አለባችሁ። ሁለተኛው ኮል ሴንተር